ልብስ ተበድራ ምናምን ጫማ ተበድራ ነው የመጣችው። ስለዚህ ማድረግ አለብሽ አትዋሺ። ወንድ ልጅ ትንሽ በቃ ብቻ አጠቃላይ ትንሽ ከዋሸሽ ሁሌ ለሱ ውሸታምሽ አይደለም። ሴት ላይ ወንድ ላይ ያስጠላል። በጣም የሚደብረው እንዲህ ነኝ እንዲህ ነው የራቀኝ ለዚህ ነው የራቀኝ ከማለት ይልቅ መጀመሪያ ራስሽን ቼክ አድርጊ። አምጪ ትበያለሽ። ከየት ታመጪዋለሽ? ከየትም አታመጪው። ሲጀመር የሴጣን ምልክት ነው ማለት ያገዳድላል። ያገዳድላል፣ ያራርቃል። በጣም የሚያስጠላ ኬዝ ነው ቅናት ማለት ነው። በጣም የሚያስጠላ መጥፎ ነገር ነው። በተጫና መጠን ራሳችንን ማሳመን እኮ ነው። አሁንም እኮ ራሳችንን አሳምነን እኮ እንዴት ማብረህ የምትሆነው እንዴት ማብረሃት ይዘለከው ምን አይነት ሰው ነች? አተራማሽ ነች ለምትባል ምን ስነ ስርዓት እንደሌለው ሰው ያንዘረጠኛል፣ አያከብረኝም፣ ለኔ ክብር የለውም። አንቺ አረጋነሽ እንበልሽ ይሄ እርድና አይደል? ሰላም የፊራ ቤተሰቦች እንደምን አረፈዳችሁ። በባለፈው ነው የለቀቅነው ቪዲዮ ስለ ጓደኝነት እና ስለ አጠባበስ ርዕስ አስንተን ነበር። እንደተመቻችሁ ተስፋ እናደርጋለን። ዛሬ ደግሞ የምናነሳው ስለ ባህሪ ነው። ባህሪው ወንድ ልጅ ሴት ላይ የሚጠላውን ነገሮች፣ ባህሪዋ፣ አቋሟ ሊሆን ይችላል። ሁሉም ነገር አጠቃላይ እያወራን እናምራራ ይሆናል። ወደ ቪዲዮ እንሂድ። ወንድ ልጅ ሴት ላይ የሚጠላው ነገር ምንድን ነው? በመጀመሪያ ደረጃ ውሸት ይጠላል። በጣም የምትዋሽ ሴት በጣም ማለትም ውሸትም አይነት አለው፣ ግን በጣም የምትቀደር ሴት አለች። እንዴት በቃ የማይባል ነገር አለ ማለትም እንዴት ነው? ለምሳሌ ጓደኛ ስትተዋወቅ ቤተሰቤ ውጭ ነው፣ ብር አላቸው ምናምን ከዛ በኋላ ደግሞ እኔ የምበላው በርገር ነው፣ ቢዛ ነው፣ ቅንጡ ነገር ነው የምታወራለት። በቃ ያላት መስላ ወይ ስራ ያላት መስላ ዋሽታ ትቀርባለች። ለምን ሲባል በኋላ ላይ እሱ ወጪ እንዲያወጣ ሊሆን ይችላል፣ የሆነ ነገር ሊያደርግ ሊሆን ይችላል። እዛ እኮ ልብስ ተበድራ ምናምን ጫማ ተበድራ ነው የመጣችው። እዚህ ጋር ግን እሷ ውጭ ነው ቤተሰቦቿ ያለው፣ የግል ትምህርት ቤት ነው የምትማረው ምናምን የምትበላው ምግብ ሽሮ አትበላም፣ ፍርፍር አትበላም። በቃ አጠቃላይ የኢትዮጵያ ምግብ አትበላም። የኢትዮጵያ ምግብ ማለት እንዴት ነው? በርገርን እና ቢዛን ያጠቃልል እና ውሸት አይወድም። ሴቶች ለእናንተ ነው ዛሬ እያወሩ ያሉት እና ለእናንተ ነው። ውሸት በጣም የሚያስጠላው ወንድ ልጅ በጣም ውሸት ይጠላል። በጣም ነው የሚያስጠላው እና ያጣላሻል። አትዋሹ። በጣም ነው የሚያስጠላው። ማለት መጀመሪያ ዋሽታችሁ ቀርባችሁ ከዛ በኋላ እንዴት ልንገረው ይህንን ነገር እኮ ዋሽችን የቀረብኩት እንዴት ብዬ እንዲላብራራለት እንዴት ብዬ ልግለጽለት አይባልም። ሲጀመር መሰረታዊ ነገር ሊኖርሽ ይገባል። በመጀመሪያ ደረጃ መሰረትሽን አሳምረሽ የሆነ አገባበሽን አሳምረሽ ነው እንትን ማለት ያለብሽ። በእውነት መንገድ ከሄድሽ በእውነት መንገድ ነው የምትጨርሽ። በውሸት መንገድ ከሄድሽ ግን ሁሌም ውሸት ነው፣ ግን መጨረሻ ላይ መውጣቱ አይቀርም። ስለዚህ በውሸት ነው ልቀጥ። ስለዚህ ማድረግ አለብሽ አትዋሺ። ወንድ ልጅ ትንሽ በቃ ብቻ አጠቃላይ ትንሽ ከዋሸሽ ሁሌ ለሱ ውሸታምሽ፣ ውሸት ቅልም ይሽሽታምሽ፣ ሁሌ ለሱ እንደዛ ነው የሚረዳው። ስለዚህ አትዋሹ እና ደግሞ ዋነኛውና ሁለተኛው ነገር ባህሪ ወንድ ልጅ የሚጠላው ለምሳሌ እኔ ራሱ ያስጠላኝ ማለት ሰው የሚያስጠላው ነገር ነው ማለት ማተታጠብ ሴት ሳይሆን እንዴት ነው ብብቷ የሚሸት ሴት የለም። ብብቷ የሚሸት ሴት አይደለም ሴት ላይ ወንድ ላይ ያስጠላል። በጣም ነው የሚደብረው። ብብት የምትሸት ሴት ወንድ ልጅ በጣም ነው የሚጠላው። ወንድ ልጅ አይደለም ያስጠላኝ ያለንገስ ይብሸኛል እንዴ! በጣም የሚያስጠላው በጣም ነው የሚደብረው እንዴ! ብብትሽ እየሸተተ እንዴት ነው አንቺ ወንድ ልጅ ልታገኝ የምትሄጂው? እንዴት ነው እዚህ ጋር ፀጉርሽ ጎረምሳ እየሸተተ እንዴት ነው ወንድ ልጅ ለማግኘት ወይም ደግሞ ወንድ ልጅ ለመተዋወቅ ወይም ደግሞ ከሱ ጋር ለመሆን የምትሞክሪው? በዚህ ምክንያት
ለሴትነታችን አይከብድም? ይከብዳል። ስለዚህ ምን ማድረግ ነው ያለብን? አንደኛ ነገር መታጠብ መቻል። ሴት ልጅ እኮ ከ18 ዓመት በኋላ ስራ ራሱ መስራት አለባት። ስራ ከሰራች ደግሞ ለራሷ ነው ጽዱ። ሴት ልጅ ጽዱ መሆን አለባት። ለወንድ ልጅ ብላ ሳይሆን ለራሷ፣ ለቤተሰቦቿ፣ ለጓደኞቿ ብላ ጽዱ መሆን አለባት። ይሄንን ማስወገድ፣ መላጨት ማስወገድ። አሁን እኮ ብዙ ነገር ተስፋፍቷል እኮ ቴክኖሎጂ እኮ ብዙ ነገር አምጥቶልናል አይደል እንዴ? በብዙ ነገር ራሳችንን ማንጻት እንችላለን። በብዙ ነገር በቃ ራሳችንን በብዙ ነገር ማስወገድ እንችላለን። ስለዚህ አንቺ ራስሽን እንዲህ ነኝ እኔ እንዲህ ነኝ እንዲህ ነው የራቀኝ ለዚህ ነው የራቀኝ ከማለት ይልቅ መጀመሪያ ራስሽን ቼክ አድርጊ። በምን ምክንያት ነው የራቀኝ ቼክ አድርጊ። እኛ እኮ ምንሸት አይመስለንም። በሶስቴ በአራቴ ታጥበን እኮ በ3 ቀን እና በ4 ታጥበን እኮ ምንሸት አይመስለንም። ሁሌ ነው ሻወር ራሱ የሚወሰደው። ሁሌ ሻወር በእጅቅ ነው ማድረግ ያለብሽን ማድረግ፣ መታጠብ ያለብሽን መታጠብ። እንዴ ሎሽንሽን ቅብትብትብት፣ ሽቶሽን ፍትፍትፍት። ሽቶ ላይ ሊሆን ይችላል ወይ ሌላ ነገር ላይ ሊሆን ይችላል። በሳሙና ታጥበሽው ሎሚ አለ፣ በሎሚ ማድረግ። በሎሚ ስታሹ ራሱ ይጠፋል። በጣም የሚያስጠላው ማለት አሁን ለምሳሌ እሱ ሊያገኝሽ መቶ ሸቶት አሁን ስለሚወድሽ ደብሮት ዝም ብሎ ሊሆን ይችላል። ግን አንድ ቀን ጓደኞቹ ሊያስታውቅሽ ፈልጎ እንደዛው ተግማምተሽ መጥተሽ ምን እንዲልሽ ነው ማለት? እንዴት ነው ጓደኞቹ እንዴት ነው የሚረዱት? ያቺ ግማታ ነው። በስመ አብ የሱ ጓደኛ እኮ እንዴት እንደምትሸት እችን ሰው ብለን የቀረብካት ማትታጠብ ማታጸዳ ራሷ ብለው ነው የሚያስቡት። እንደዚህ ብሎት ልጁን ካወረዱት ሰው አንቺ ታዲያ ምን እንደምትጠብቂው እዚህ ጋር ባላጣሽ ፍቅረኛ አጣሽ። ከዛ በኋላ ከሆነ እድሜ ላይ ደግሞ ቤተሰብ ይከለክልሽና 18 እድሜ ላይ ምናምን ቤተሰብ ጓደኛ ምናምን ይከለክላል፣ እናውቀዋለን። እሱ ግን ከ20 በላይ ያለ እድሜ ላይ አንቺ የምትባለው አንቺ ትባያለሽ። ከየት ታመጪዋለሽ? ከየትም አታመጪው። ስለዚህ ምን ልልሽ ፈልጌ ነው፣ ይሄን ነገር እናስተካክል እባካችሁ ሴቶች። ንጽህናችን ለራሳችን ነው፣ ለክብራችን ነው፣ ለቤተሰቦቻችን ነው። ምክንያቱም እኛ ብቻ አይደለም እዚህ ጋር የምንሰደበው። እኔ ንጹህ ያልሆንኩት ሴት ከኔ ጋር የምትሄድ ልጅም ንጹህ አይደለችም። በቃ ቤተሰቤን አሰድባለሁ፣ ጓደኛዬን አሰድባለሁ፣ እህቴን አሰድባለሁ። ምክንያቱም እሷም ያው ነች ነው መባሉ፣ እሷም ያው ነች ምንባለው አይደለ? ልክ ነኝ። ስለዚህ ይሄንን እናስተካክል እላለሁ። ሶስተኛው እና ዋነኛው ነገር በጣም ኃይለኛ ቅናተኛ። ምክንያቱም ስትቀኝ እልህ ይጋባብሻል። ከእልህ አልፎ ደግሞ ወንድ ልጅ እንዲነቅሽ ታደርጊዋለሽ። እሷ ስለምትወደኝ ነው እንደዚህ የምትሆንልኝ፣ ስለምትወደኝ ኖርማል ነው ችግር የለውም የሚባል ነገር ይመጣል። በቃ አትቂኝ። በተቻለሽ መጠን ቅናትሽን አስወግጅ። ምክንያቱም ቅናት ሲጀምር የሰይጣን ምልክት ነው ማለት ያገዳድላል፣ ያገዳድላል፣ ያራርቃል። በጣም የሚያስጠላ ኬዝ ነው ቅናት ማለት ነው። በጣም የሚያስጠላ መጥፎ ነገር ነው ቅናት። በተቻለና መጠን ራሳችንን ማሳመን እኮ ነው። አሁንም እኮ ራሳችንን አሳምነን እኮ ለመቅናት የምንሞክር። ከአንድ ሴት ጋር ከታየ እሱ እንደዚህ ነው እሱ እንደዚህ ነው ለምናስ ነው እኛ ኖርማል ነው ብለን ጭቅላታችን ካሳመን ኖርማል ነው። ግን ተይው እያልኩሽ አይደለም፣ ምከሪ። ግን ቅናት ጥሩ አይደለም። እና በመቀጠልም ደግሞ ወንድ ልጅ የሚጠራው ነገር በጣም ዋነኛው ነገር ለምሳሌ ጓደኞቹ እያሉ በመንገድ ላይ ዝም ብለው በወንበር እያለፉ አንቺ የሆነ ካፌ ቁጭ ብለሽ ምሳሌ አንቺ ወደ ለሳሳል የምትጠጪው መጠጥ የሚል ለሳሳ እየጠጣሽ ነው። እንዴት ነው የሚረዳሽ? እንዴት ነው እነሱስ የሚረዱሽ? በምን አንገል ነው የሚያዩሽ? ከሴት ጋር መሆንሽ ከወንድ ጋር ነው የሚሉሽ።
ያቺ የያዝካት ፍቅረኛ እኮ ያቺ ልጅ እኮ እንደዚህ ነች፣ እንደዚህ እኮ ነች፣ እንደዚህ ነች። እንዴት ነው እሷን ፍቅረኛ አድርገህ ያዝከው? እንዴት ነው አብረህ የምትሆነው? እንዴት ነው አብረሃት ይዘለከው? ምን አይነት ሰው ነች? አተራማሽ ነች ለምትባሉት አተራማሽ ነች ምትይው፣ አተራማሽ ነች። ስለዚህ ይሄችንም ነገር አስተካክል። አተራማሽ ከመባል ይሰውራል። አተራማሽ አይደለሽ፣ አንቺ ስርዓት ያለሽ። ስለዚህ ስነ ስርዓት ያለበት ቦታ ለምሳሌ ቤተክርስቲያን ሊሆን ይችላል፣ ቸርች ሊሆን ይችላል፣ መስጊድ ሊሆን ይችላል። ስነ ስርዓት ያለው ቦታ አለ። አንቺ ቡና መጠጣት ከፈለሽ እኮ ሬስቶራንት ሄደሽ ወይም ምንድነው ይሄ መጠጥ ቤት አለ ቡና፣ እዛ ሄደሽ ትልቴ አንቺ ያለብሽ አሁን ምንድነው ቡና ኖርማል ቡና ብቻ የሚሸጡበት ቦታ አለ አይደል? እዛ ቦታ ቁጭ ብለሽ ቡናሽን ጠጥተሽ ዋሽን ይዘሽ መሄድ ካስፈለገ መውጣት ካስፈለገ ስርዓት ያለው ካፌዎች ራሱ አሉ። ስነ ስርዓት ያላቸው ጋዶጥ የሚያበዛበት ስነ ስርዓት ያላቸው የሚገቡበት ቦታ አለ። ስነ ስርዓት ያላቸው በቃ። ሌላኛው ደግሞ መንገድ ላይ ስትሄጂ እየጮሽ አታውሪ ማለቴ ምናምን ማለት አያስፈልግም። ምንድን ነው የምን ምልክት ነው? ምንን ነው የሚያሳየው? በጣም በርቃጣ ነች የምትባዩ፣ በጣም በርቃጣ ነች ምናምን ብለው ነው የሚያስቡት። እኔ ራሱ አሉት። እኔ አሁን የሴት ጓደኛዬ እኔ ቀዝቀዝ ብዬ እያወራት ምናምን ብትለኝ አልሰማትም። ለምንድን ነው? ምክንያቱም ከእሷ ይልቅ እኔን የሚሰድበኝ። ከምን አይነት ሴት ጋር የምትሄዱ ልጅ? ዛሬ ደግሞ ምን እያደረገች ነው ፊራ ለምባለው? ከማን ጋር ነች ፊራ ለምባለው? እሷ እንደዚህ እየተበላቀጠች ከሄደች ነገ ደግሞ እኔ መጡ ምን ይለኛል? ምንድን ነው የምትሉበትን አናውቅም እንዴ? ምን ስነ ስርዓት እንደሌለው ሰው ያንዘረጠኛል፣ አያከብረኝም፣ ለእኔ ክብር የለውም። ከሱ እኩል ሆንኩኝ። አየህ፣ ውሏችንን ማሳመር ከመጀመሪያ ደረጃ ስነ ስርዓታችንን መያዝ። ሰው እኮ ያለ ቦታው ይረክሳል። ያለ ቦታችን ነው የምንረክሰው። እኛ ቦታችን አናውቅም። ከዛም ቦታችንን የት ነው ብለን ደግሞ እንፈልጋለን። አይሆንም፣ የለም፣ እንደዚህ የለም። ስለዚህ ይህንን ነገር ማሳመር አለብን። ስትሄጂ መንገድ ላይ በስነ ስርዓት እንደዚህ የተገላለጽሽ፣ ለምሳሌ ፀጉርሽ እንዲህ እያልሽ አትሄጂ። ሰው ትኩረት አንቺ ላይ የሚያደርገው ትኩረታቸው አንቺ ላይ ነው። አንዳንድ ሴት አሉ ከዛ ምናምን ምን እንደሚያመለክተው ይሄ የምን ምልክት ነው? ምን እንበልሽ? አንቺ አዋቂ ነሽ እንበልሽ? ምን እንበልሽ? አንቺ አራዳ ነሽ እንበልሽ? ይሄ እርድና አይደል? ይሄ እርድና አይደል? ውርደት፣ ትልቅዬ ውርደት። እርድና እኮ ስርዓት ያለው ሰው ነው እርድና ማለት። ነገር ላይ ስሙ የማይነሳ ሰው ነው አራዳ ማለት እንጂ ስለተገላለጥሽ ምርትሽን ስላሳየሽ ወይ የፀጉር ስታይልሽ በቃ ሌላ ነገር ስላደረግሽ በቃ ሱሪሽ የተተለተለ አርቴሽን ስለደረደርሽ አይደለም እርድና። እርድና እውቀት ነው። እርድና ስነ ምግባር ነው። እርድና ሰው ማክበር ነው። እርድና ራስሽን ማክበር ጽዱ መሆኑ እኔ የምቀርሽ። ስለዚህ ይቺን ነገር ማስተካከል መቻል አለብን። አራዳን ብለን እኮ ነው አራዳ ቦታ የምንውለው። አራዳን ብለን እኮ ነው አራዳ እየጠጣን ሰዎች። አራዳ አይደለም። እኛ በማይመስል መንገድ እየሄድን ያለን። በጣም መስተካከል ያለብን ነገር አለ። በጣም አሁን ላይ እኮ ሴቶች በጣም እየተሰደቡ ነው። በምን ምክንያት ይመስላችኋል የሚሰደቡት? በምን ምክንያት? ሌሎች ባጠፉት ጥፋት ሁሉም ሴት ያው ነው የሚባለው። ሁሉም ሴት ያው ነው ተብሎ ገርፍሬንድ አለክ ሲባል የለኝም ይላል። ፍቅረኛ አለክ ወይ ሲባል የለኝም ይላል። እንዴት የለኝም ትላለክ? እንዴት እስከዛሬ የለኝማ? ምን ጥሩ ሴት አለ ብላችሁ ነው? በአሁኑ ሰዓት እኮ ሴት ጠፋ። ሴት እኮ አለ ግን አናውቅበትም። አያያዙ ስለማናውቅበት አናውቅበትም።
እና ይሄን ነገር እናስተካክል። እና ደግሞ በመቀጠል ደግሞ አንድ ሴት ልጅ ለምሳሌ አብራችሁ ቆይታችሁ ከዛ በኋላ ዝም ብሎ ከወደኞቹ ጋር ሊሆን ይችላል፣ ቤተሰቦቹ ጋር ሊሆን ይችላል፣ ይዞሽ ሄዶ ሰው እየሰራ ወይም ደግሞ እሱ እየሰራ ወይም ደግሞ ማዘሩ ሊሆን ይችላል ማለት ትላለች፣ ሰው እየሰራ ሊሆን ይችላል። አንቺ ቅንጡ ነሽና እየሰራ ዝም ብትይ አይሰማሽ፣ በእውነት አይሰማሽ። ተነስተሽ ቅልጥፍ 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 ስትይ ደስ ይለዋል። ምክንያቱም ወንድ ልጅ የምትሰራ ሴት ነው የሚወደው። እንዴ አንቺ ጥፍርሽን ተክለሽ እዚህ ጋር ሽንኩርት አልከትፍም የምትይ ማን ነው የሚሰማሽ? ነገ ላይ እንዲህ ነው የምትለኝ ነው የሚለው እንዴ። አሁን እኮ የበዛው እንደዛ ነው። ሲጀምር ጥፍሬ ቆረጣ፣ ጥፍሬ ይበላሽብኝ፣ ጭስ ጭስ ሽታለሁ ምናምን እንደዚህ እያልሽ መቼም ነው ማታገኙ፣ ፍቅረኛም ባልም አታገኙም እንዲህ እያልሽ። ሲጀመር ሴት ልጅ መስራት አለባት። አጠቃላይ ሴት ልጅ የሴት ስራ መስራት አለባት። የትም ቦታ ስትሄድ ሲጀመር እኮ አባባል ራሱ የሴትና የቄስ እንግዳ የለውም ነው የሚባለው። አለው እንደ የለውም እኮ ቄስም ሲገባ እንደገባ ጸሎት የሚጨፍር ሴትም እንደገባ ይመስላል። ልብስ እያጠበ ከሆነ ልብስ ተቀበለሽ ይጠብጥ፣ ሽንኩርት እየከተፈ ከሆነ ሽንኩርትን ተቀበለሽ ከተ። በጣም ነው የሚወደው እንደዚህ አይነት ሴት። ወይኔ እቺ ልጅ እንዴት ምን አይነት ልጅ ነች እንዴ! እንደምትታይ አይደለችም ለምትባል አስተዋይ ሴት ሁኚ እንዴ! በምትሄጂበት መንገድ ሁሉ ሁለት ቆም ብለሽ አስበሽ ይሄን ባረግ ይሄ እንዴት ይሆናል፣ ይሄን ባረግ ይሄ እንዴት ይሆን እንደኛ አስተዋይ ሴት ሁኚ። አስተዋይ